ነው ለመጥፎ አይደለም። ታውቂያለሽ በመጥፎ መንገድ ከአንቺ ጋር ካምሰው እንደሆነ እኔ መናገር አይጠበቅብኝም። ስለዚህ እሱ መጣ ብዬ እናንተ ላይ ምንም ያደረኩትም የተቀየርኩበትም ሁኔታ የለም። ግን ደግሞ ዳኒ ካስታወስክ ብዙ የማይሆኑ ነገሮችን እኔ ያላደረኩትን ነገሮችን ላይክ እንዳደረኩት አድርጋችሁ በጣም እየወቀሳችሁኝ የነበረበት ታይም ነበር እና በዛ ሰዓት የሆነ ነገር ፊል አደረኩኝ ማለት እናንተን በብዙ መንገድ ላዳምጣችሁ በብዙ መንገድ እናንተን ኦኬ ምናምን ልላችሁ ሞክራለሁ። ግን ደግሞ የማልፈልገውን ነገር ላይክ ፈርዘር የኔን እያወራች ነው ያለችው እና ካወራችሁ ነገር የያዝኩት ነገር አለ። ዳኒ ካወራው ነገር የያዝኩት ነገር አለ። ዳኒ ያው በቃ ማለት ሩታን ስለሚያስብላት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እንድታረጉኝ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዛም ደግሞ ለምታበረታቱ ሼር ላይክ ለምታረጉኝ አመሰግናለሁ። አዲስ ወደ ቤቴ ለምትመጡ ኮመንት፣ አስተያየት፣ ሰብስክራይብ አድርጉኝ። ዛሬ የመጣሁበት ደግሞ ቪዲዮ ዳኒ፣ ሩታ፣ ኤፍሬም እና የና ኤፍሬም ወንድም የመጡበት ቪዲዮ በጣም አስቆኛል፣ አናዶኛል እና ዳኒ በዚህና ልክ ለምንድን ነው የተናደደ? እስቲ ቤተሰብ እናንተ የገባችሁ ነገር ካለ እኔ ያልገባኝ ነገር ካለ አስረዱኝ። ምክንያቱም ዳኒ አሁን እየመጣበት ያለ እየሆነ ያለ ያበሳጨው ነገር ያለ ያልገባኝ ነገር አለ። ምክንያቱም በዚህና ልክ ሩታ ከህይወቴ ውጡ፣ ህይወቴ ውስጥ አትግቡ፣ እንዲያታድርጉ ስላለቻቸው ለምንድነው እንደ የተበሳጨ? ለምንድነው የተናደደስ? ሲጀመር የእንትናውን ወንድም ይዞ መምጣትም አይጠበቅበትም። ምክንያቱም ከዚህ በፊት ስንት ነገር ብሎ ሲሰድበው ነበር፣ ስንት ነገር ስናገረው ነበር እና ዛሬ እሱን ይዞ መጥቶ እንዲህ ነው ብሎ እሱ ፊት ለፊት መናገርም የለበትም። በዚህ ናል ልጅቷን መጣል ለምንድን ነው የተነሱ? በዚህ ናል እንዴ ምን ታደርጋቸው? ሩታስ እውነት እኔ ሩታ አሁን እያሳዘነች ይመጣች። ምክንያቱም ትላንትና ሄርሜላና አብርሃምን አግኝታ ተሷ ጋር ጓደኛ መሆን እፈልጋለሁ፣ ጓደኝነታችን ይቀጥል፣ እኔ ምንም አላሰብኩም፣ ምንም ክፋት የለም ውስጤ ስትል ነበርና በዚህ ናል ልክ ለምንድነው እሷን የሚገፋት? ለምንድነው በዚህ ናል ልክ እሷን እንትን ማድረግ የፈለጓትና ግራ ገባኝ። ምክንያቱም ሴት እስከሆንኩ ድረስ ለሴት ልጅ እቆረቆራለሁ። ምንም ይሁን ምንም እኔ ሩታ በፊት የምታደርገው ነገር ባይመቸኝም አሁን ግን ደግሞ እያደረገች ያለችው ደስ የሚል ነገር ነው። በቃ ወደ ሰላም ነው የመጣችው። ሰላም ነው የምትፈልገው። ሰላም በፈለገችበት ሰዓት በዚህ ናል መገፋትና በዚህ ናል መጣል አለባት ብዬ አላስብም። ሄርሜላ ትላንትና ራሱ ትክክል አልሰራችም። ከዚህ በፊት ሄርሜላ ሩታን ጓደኛሽ ልሆን ብላ ስለምናት ነበር። እውነት ለመናገር ብዙ ቪዲዮዎች አሉ ሄርሜላ እንደዛ ስትል ነበርና ጓደኛሽ ልሆን ብላ ስትለምን ነበረ። ያኔ ደግሞ ሩታ አልተቀበለቻትም። አሁን ደግሞ ሄርሜላ ብድሯን ነው የመለሰችው። መሆን የለበትም። በእርግጥ ጥሩ ነገር ላታስብልኝ ትችላለች፣ ሌላ ነገር ልታመጣብን ትችላለች ብሎ ልፈሩ ይችላሉ። ነገር ግን ደግሞ ምንም ማለት አይደለም። ቢያቀርቧት ባርቋት እቺ ልጅ እንደ ጓደኛ ልንገርሽ ብላ ባለፈው እነ ዳኒና ሮቶ አውጪ ከህይወትሽ ብላት ነበር። ሩታ ደግሞ እሱ ሰምታ ከህይወቴ ውጡልኝ ብላ ተናግራቸው ነበርና ዛሬ ደግሞ በዚህና ልክ ዳኒ የትናንት ወንድም ጠርቶ በዚህና ልክ መናገር፣ በዚህና መበሳጨት፣ በዚህና መናደዱ በጣም ግራ ስለገባኝ ነው። እንዴ ዳኒ ካለ ሩታ ቪዲዮ ልታያለክ እንዴ? ዩቲዩብ ቪዲዮ ልታያለክ ካለ ሩታ ወይስ ቪዲዮ መስራት አልቻልክም ካለ እሷ ጋር ሄደ ካላባሳጫት ደግሞ እሷ ጋር ሄደ ሌላ ነገር ካልተናገርክ ቪዲዮ አይሰራልህ ወይስ ምንድነው? ግራ ስለገባኝ ነው እና ልታስረዳኝ ትችላለህ? እኔ እውነት አንተ ቪዲዮ በሩታ ምክንያት በተለያየ ምክንያት ቪዲዮ መስራት ስለፈለክ ነው እንጂ ለሩታ ተቆርቁረ ለሩታ አስብ አይደለም። አንተም ያቺ ሮቶን ብትሆኑ ማለት ነው። ምክንያቱም ዩቲዩባችሁ ቀዝቅዞ ነበር፣ ተጽቄ ጋርም ተጣልተ ነበር። ስቀጥል ደግሞ ማንም ጋር እየሰራ ካልነበረም ቪዲዮ ዩቲዩቡ ቀዘቀዘ። ግዴታ በዛም ብላችሁ
ሩታ ማዋክ ነበረባችሁ። አዋከባችሁ። ከህይወቷ ከትዳሯ ከሁሉ ነገር አለያያችኋት። ልጅቷን ብዙ ነገር የማትፈልገው ነገር ውስጥ አስገባችኋት። ልጅቷ በጣም ብዙ ነገር እንትን እያለች ነበር። ብዙ ነገር መሳቂያ ሆና ነበር በእናንተ ምክንያት፣ በእናንተ ምክር ማለት ነው። ዛሬ ግን እግዚአብሔር ይመስገን ሁሉ ነገር በተጎዳች ትዳሯን ማታ ወደ ራሷ ስትመለስ ለምን ይባላል እንዴ? አይባልም እኮ መባልም የለበትም ሲጀመር። እንዴ ሰው የራሱን ህይወት ነው እንጂ የምኖረው ሰው እያናኖረ አይኖርም። እናንተ ቪዲዮ አይታይና እናንተ ዩቲዩብ አይታይና እሷ ለእናንተ ብላ ትዳሯን አጣች። ድጋሜ ደግሞ ለእናንተ ብላ ከሰው እየተናካሰች ትኖር እንደ ሚዲያ ላይ እና አብርሃም ትርሽን አይቶ ነው፣ አብርሃም ችግርሽን አይቶ ነው፣ አብርሃም አውቆ ነው፣ አብርሃም ለዚህ ነው የተወሽ። በጣም ብዙ ነገር። ይቅርታ ውድ ቤተሰቦች ስልክ ገብቶብኝ ነበረ። ሩታ በጣም አሳዝናኛለች። እውነት ለመናገር ተሆነ ዳኒ በጣም አፉን እየከፈተባት ነበር። በዚህ ልክ አፏን እንድከፈት የዳኒ አፍ እንድከፈትበት የፈለገችው እሷ ናት፣ ያደረገችው እሷ ናት። ያኔ አብርሃም ስነግራን ነበር፣ ታይ ግን ይቆጭሻል፣ ታይ ግን እነዚህ ሰዎች ከህይወትሽ አስወጪ፣ ታይ ግን እያላት ነበር። አልሰማለች። ዛሬ ግን ባለፈ እያለቀሽ ምን እያልሽ ምን እየሆንሽ ምናምን እያለ በጣም እንትን እያላት ነበረና ስለዚህ ሁሉም ያልፋል። ሁሉም አልፎ ደግሞ እሷም የራሷ ህይወት ይዛ ትኖራለች። እንዴ ሲጀመር ትዳር በእንትን ይሆናል እንዴ? ትዳር በእንትን ይሆናል እንዴ? ሲጀመር ሰው አምጥቶ በሻንጣ ይዞ መጥቶ አንተ ግባ አንተ ውጣ እየተባለ እና ስለዚህ ይሄ አይሆንም። ውድ ቤተሰቦቼ ዳኒ በጣም ትክክል አልሰራም፣ ጥሩ አልሰራም። ሲጀመር ደግሞ በዚህ ናል መበሳጨትም መናገርም የለብህም ዳኒ እልሃለሁ። በተረፈ ውድ ቤተሰቦችና ተመልካቾቼ የዛሬ ቪዲዮ ይሄንን ይመስላል። እውነት ለመናገር ተሆነ ሩታ በጣም ነው የምታሳዝነው። ሄርሜላም ትናንትና እንደዛ ስታረጋት እንትናም ኤፍሬም ተጎኗ ነው በዚህ ሰዓት። በቃ ሁሉም ተጎናቸው ነውና ግን በነገራችን ላይ ኤፍሬም ተጎኗ በመሆኗ በጣም ደስ ይለኛል። ነገር ግን ደግሞ አብርሃም በዚህ ልክ ባይገፋት፣ የልጇ አባት ነው፣ ምንም በሆን የልጇ አባት ነው። ስለዚህ ብረዳት፣ የልጁ እናት ነው፣ ብረዳት እሷ የምትለውን የእሷ ስሜትን ብረዳት፣ ፊት ለፊቱ ባይወጣጠርባት ጥሩ ነው ብዬ አስባለሁ። ሩታ ደግሞ ታሸንፋለች፣ ታልፋለች። የማታልፍበት ምንም ምክንያት የለም። ሁሉም ያልፋል። የሰው ልጅ ህይወት እንዲህ ናት አንዳንዴና ሁሌ ደስታ የለም፣ ሁሌ ፊሽታ የለምና ሁሉም ያልፋልና ሩታዬ በርቺ፣ ወደፊት እንጂ ወደ ኋላ የለም። በርቺ ነው ምልሽ የኔ ውድ እህት፣ እግዚአብሔር ይርዳሽ። በተረፈ ውድ ቤተሰቦችና ተመልካቾቼ አንዳንዴ በህይወታችን ብዙ ነገር ላይ ያጋጥመን ይችላል። ያ ነገር አልፎ ደግሞ ጥሩ ነገር የምናወራበት ጊዜ ሊኖር ይችላል። ለድምጽ ጥራት በጣም ይቅርታ ጠይቃለሁ። ውድ ቤተሰቦቼ ትንሽ ድምጽ አለ፣ መንገድ ላይ ነው ያለሁት። መንገድ ላይ ሆኜ ነው ቪዲዮ እየሰራሁላችሁ ያለሁት። እንዲም ተሆኖ የተሰራ ቪዲዮ ብታውልኝ ብሸርቱልኝ ደስ ይለኛል እላችኋለሁ። ሼር ላይክ አድርጉልኝ፣ አበረታቱን። እኛም እስቲ ተፍ ብለን ቪዲዮአችን ምንድነው የሚባለው እይታ ይኑረው እና ለሁሉም መልካሙን እመኛለሁ እላችኋለሁ። መልካም ምሽት ይሁንላችሁ ውድ ቤተሰቦቼ። በጣም ነው ሩታ ያሳዝነችኝ፣ አንጀቴንም እየበላችኝ እላችኋለሁ። ይመቻችሁ። መልካም ምሽት።